በተጨባጭ ነገር ካየነው ነፃነትን አልፈልግም ሊኖር የሚችል አይመስለኝም። እና ለምንድን ነው እንደዛ የጠበበው? ትንሽ ሰፋ ብሎ ወይም ደግሞ ከኢትዮጵያ ጋር አንድነት ወይ ኮንፌዴሬሽን ወይ ፌዴሬሽን ወይ ሰፋ ያለ የራስ ገዝ አስተዳደር ወይም ነፃነት ነው የምትመርጠው በሚል ሰፋ ባለ ይዘት ለምን አልቀረበም? በመጀመሪያ አብቲ ኤርትራ ካብ ኢትዮጵያ ትንጸላላ ዝበሃል ሕቶ በመጀመሪያ ኤርትራ ከኢትዮጵያ እየተገነጠለች ነው የሚለውን ጥያቄ እኛ በበኩላችን ከመጀመሪያውም አልተቀበልነውም። የምንቀበለው ነገርም አይደለም። በታሪክ በባህልና በማህበራዊ ረገድ ስላለን ዝምድና መናገሩ ትርጉም ያለው አይመስለኝም። ይህ ሌላ ራሱን የቻለ አርዕስት ነው። ምክንያቱም ክርክሩ ያለው እዚህ ላይ አይደለም። በእኛ አስተያየት ጥያቄው ምንድን ነው? ህጋዊ ያልሆነ ጋብቻ ወደ ፍች በሚያመራበት ወቅት ወደ ህግ መልሶ ለማረጋገጥ የሚቻል አይመስለኝም። የኢትዮጵያና የኤርትራ አንድነት የሚባለው ህጋዊ አይደለም። ፌዴሬሽን እንዴት መጣ? ከፌዴሬሽን በኋላ ኤርትራ የኢትዮጵያ አካል ሆነች ተብሎ የታወጀው እንዴት ነው? ማን ነው ያወጀው? ስለሚለው ጉዳይ ብዙ የሚነገር ነገር ስላለ እኔ አሁን በዚህ ጥያቄ ውስጥ ገብቼ ጊዜ ማራዘም አልፈልግም። ግን የኤርትራ ህዝብ ከኢትዮጵያ ጋር ስለመዋሃዱ ጉዳይ በህጋዊ መንገድ የተደረገ አልነበረም። እንደዛ ሆኖ ቢሆን ኖሮ ምናልባት የአስተዳደራዊ ችግሮች፣ የኃይለ ሥላሴ ስርዓት የፈጸመው በደል፣ መንግስቱ የፈጸመው በደል ያስከተለው ሊሆን ይችላል። ኤርትራ የኢትዮጵያ አካል ትሁን አትሁን የሚለው አከራካሪ ጥያቄ ራሱ ኃይለ ሥላሴ ከመምጣቱ በፊት የነበረ ነገር ነው። የኤርትራ ህዝብ በፈለገው መሰረት ነው ከኢትዮጵያ ጋር የተዋሃደው ስለሚባለው ነገርም ለታሪክ ክርክር ልንተወው እንችል ይሆናል። በተጨባጭ ግን በኢትዮጵያና በኤርትራ መካከል የተፈጠረ የተባለው ውህደት በፍላጎትና በህጋዊ መንገድ የተደረገ አልነበረም። የችግሩ ቀንደኛ መንስኤም ይህ ነው። ይህንን ለመፈወስ የተደረገው ሙከራም አልሰራም። ወደ ውጊያና ወደ ሰው እልቂት ነው ያመራው። በመጨረሻም ከ2 ዓመታት በፊት የመንግስቱ ስርዓት ተገርስሶ አሁን የተካሄደው ሬፈረንደም መጣ። ስለዚህ ለኤርትራውያን የሚቀርበው ጥያቄ ከኢትዮጵያ ለመገንጠል ትፈልጋለህ ወይንም አትፈልግም የሚል ሳይሆን ነፃ ሀገር እንድትሆን ትፈልጋለህ አትፈልግም የሚለው መሆኑ ባህሪያዊ የሆነ ነገር ይመስለኛል። بدأت شعب تسعن حدا መንግስቱ ስርዓት ወዲቁ በዚህ ተካሄደ ሬፈረንደም መጪ ስለዚህ አቅሚ ህዝብ ኤርትራ ዝኸርብ ሕቶ ካብ ኢትዮጵያ ክትፍለጥ ትደሊ ዲኻ አይትደልን ዘይኮነ ናፃ ሀገር ክትከውን ትደሊ ጥያቄው ከኢትዮጵያ የመገንጠል ምርጫ አይደለም። አተረጓጎም ላይ የተለያየ ወገን በፈለገው መንገድ ሊተረጉመው ይችል ይሆናል። ሬፈረንደም ራሱ ከኢትዮጵያ የመገንጠል ሂደት ነበረ ተብሎ ሊነገር ይችላል። ይህ ግን የፖለቲካ ትንታኔ ትርጉም የሆነ እንደሆነ እንጂ በተጨባጭ የአንድነቱ ድርጊት ቅንነት ስላልነበረውና የኤርትራ ህዝብም ስላልተቀበለው ከዚያ በኋላ የተከተሉት ነገሮችም ይህ ዝምድና ባህሪያዊ ያለመሆኑን ስላረጋገጡ የኤርትራ ህዝብ ነፃ መሆን ነው የምትፈልገው ወይስ አትፈልግም ብሎ መጠየቁ ተገቢ ነበረ። ጥያቄው በሌላ መንገድ ቀርቦ ቢሆን ኖሮም ማለት ነፃነት ይሻልሃል ወይስ በአንድነት ወይም በኮንፌዴሬሽን በፌዴሬሽን ወይም በሌላ መልክ ከኢትዮጵያ ጋር መቀጠል ተብሎ ቢሆን ኖሮም ውጤቱ ላይ ልዩነት አይኖርም ነበር። ምክንያቱም ዋናው ጥያቄ ነፃ መሆን ትፈልጋለህ አትፈልግም የሚለው ነውና ከዚያ በኋላ ሌሎች ጥያቄዎች ሊነሱ ይችላሉ። የኤርትራ ህዝብ ከኢትዮጵያ ጋር ምን አይነት ዝምድና እንዲኖረው ይፈልጋል ወይም ሁለቱም ህዝቦች ምን አይነት ግንኙነት ይፈልጋሉ የሚል ጥያቄ ሊኖር ይችላል። ተፈጥሯዊ ወደሆነና ተጽዕኖ ወደሌለበት የውህደት ሂደት ሊገቡ ይችላሉ። ይህን ግን አስቀድመን ልንወስንበት አንችልም። ስለሆነም በቅድሚያው ዋና ጥያቄ መመለስ ስለነበረበት
ምርጫው ነፃነት ትፈልጋለህ አትፈልግም የሚል ሆነ። ይህ ማለት ግን የኢትዮጵያን ሕዝብ ትጠላዋለህ፣ የኢትዮጵያን ሕዝብ አትወደውም፣ ከኢትዮጵያ ሕዝብ ጋር ዝምድና የለህም አይኖርህም ማለት አይደለም። ምናልባት ከተፈቱ በኋላ ጥልና ቅራኔ የሚፈጠር የሚመስላቸው ኃይሎች ሊኖሩ ይችላሉ። የኤርትራ ሕዝብ በኢትዮጵያ ሕዝብ ላይ ምንም አይነት ጥላቻ የለውም። ከኢትዮጵያ ጋር አዲስ ጠንካራ ግንኙነት የመፍጠር እንጂ የቂም በቀልና ዝምድናን የማቃቃር ፍላጎት እንደሌለ በሬፈረንደሙ ጊዜ በማንም ሳይገፋ በፍላጎቱና በግብታዊ መንገድ ስላረጋገጠው ምርጫው ነፃነትና ያለ ነፃነት መባሉ ስህተት ሆኖ አይሰማኝም። በልተባህሉ ወይ ከዚህ የተሸና የተባህሉ ዘይኮነ ዝግጅት ኣብቲ ምርጫን ነፃነትን ዘይነስነትን ዝብል ጌጋ ዝነበረ ኮይኑ ይስምዓኒ ተቃልሲ ትራና ኢትዮጵያ ኣካል ኮይና ኣይትፈልጥን ነዚ መረድኢ ዝኸውን ሓደ ኣብነት ክህቡ ኣይኽእሉን ኢትዮጵያውያን ክምቕሉ ከለዉ ኤርትራ ጓና ናይ ካልእ ዓዲ ናይ ርእሲ ዓዲ ከም ዝነበረት ዘረድእ እቲ ኣብ መንጎ ምኒልክን ኣብ መንጎ መንግስቲ ጣልያንን ዝነበረ ውዲት እዩ። ኣዝዩ ረሳሕ ዝኾነ ውዲት ኤርትራ ከም ዘይናቶም ዘይዓዶም ከም ዝኾነት ንጣልያን ክወርዋ ምኒልክ ክንደይ መልእኽትታት እናፀሓፈ ናብ ንጉስ ቪክቶሪዮ ኤማኑኤሌ ከምኡውን ናብ ወፃኢ ጉዳይ ክሪስፒ ዝነበረ ሽዑ ወረቐት ዝፀሓፎ ብዙሕ ምልክታት ኣሎ። ኢጣልያ ንኤርትራ ክትሕዛ ፍቃድ መንግስቲ ሽዋ ፍቃድ መንግስቲ ኢትዮጵያ ከም ዝነበረ ስለዚ እንተደኣ መሬቶም እንተትነብር ከመይ ገይሮም ምስ ጣልያን ውዲት ኣትዮም ኤርትራ ከም እትሽየጥ ብ500 ጠበንጃ ብ2 ሚልዮን ፍረንካ ከም እትሽየጥ መሬት ካደ ሽየጥ እዩ ዓዲ ካደ ሽየጥ እዩ ኤርትራ ናቶም እትትነብር ከመይ ገይሮም ሸጥዋ። ስለዚ መሰረት ዘይብሉ ሓሶት እዩ። ኤርትራ ናይ ርእሳ ብርእሳ ትመሓደር ዝነበረት